የምሬን ነው። ቆንጆ ውህድ ነው። ሞክሩት። ፀጉር በጣም ነው የሚያፍታታው። ፀጉር በጣም ነው የሚያለሰልሰው ስላችሁ የእውነት ነው። ሞክሩትና እናንተም ትነግሩኛላችሁ። እዩት እንዴት እንደሚያምር ወዙን ተዉት። ወዙ እዩት እንዴት እንደሚያምር ማለት ነው። እያችሁ እዩት እንዴት ምርጥ እንደሆነ ወዙ እና በጣም ነው የሚያምረው። ሰርታችሁ ተቀብታችሁ ንገሩኝ ማለት ነው። እና በጣም ልዩ ነው። ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን። ዛሬ ደግሞ ተመልሻለሁ። በውህድ ነው ዛሬ የመጣሁት። ለፀጉራችን አሪፍ ተስማሚ የሆነ ድርቅ ለሚለው እንደዚህ ለተያያዘው የሚያፍታታ ልስልስ የሚያደርግ አሪፍ ውህድ ይላችሁ መጥቻለሁ ማለት ነው። ለውህዳችን የሚያስፈልገን ሩዝ ነው። ሩዝ ያስፈልገናል። ሌላኛው ደግሞ የበቆሎ ዱቄት ያስፈልገናል ማለት ነው። ኮርንፍላወር ይሄኛው ያስፈልገናል ማለት ነው። ያው በጣም ቆንጆ ነው። ይሄ ለፀጉር የሆነ ልስልስ ነው የሚያደርገው። እኔ እንደውም ከህንዶች ላይ አይቼ ሰርቼው ተጠቅሜው በጣም ቆንጆ ሲሆን ፀጉሬ ከዛ በኋላ ነው ለእናንተ ራሱ ያመጣሁላችሁና በጣም ቆንጆ አሪፍ ነው ይሄ ማለት ነው። ከሩዝ ጋር ነው የምንሰራው። ሩዝም ታውቃላችሁ ለፀጉር እድገት ለሚነቃቀል በጣም አሪፍ ነው እና የኔም ፀጉር ዛሬ ይሄንን ይቀባል ማለት ነው። እንዲህ ጭብር ብሎ ነው የመጣሁት ዛሬ። አልተበጠረም ምን አላለ። ምክንያቱም ይህን ስለምቀባው እየተቀባው አፍታቶል ነው ብዬ ማለት ነው። እና በጣም እጅግ በጣም ቆንጆ ነው። በጣም ነው የምትወዱት። እኔም ብዙ ጊዜ ሞክሬው ለውጥ ያየሁበት ነው። ሩዝ የታወቀ ነው ለፀጉር እድገት ለሚነቃቀል የታወቀ ነው እና አሰራሩን አሳያችኋለሁ ሰርተን ከዛ በኋላ ደግሞ ስቀባውም አሳያችኋለሁ ማለት ነው። ሌላው ደግሞ ያው ቅባት ያስፈልገናል። ውህዳችንን ከሰራን በኋላ የምንጨምርበት ማለት ነው። እንዴት እንደምንሰራ አሰራሩን አይተን ከዛም በኋላ ደግሞ ተመልሰን እንቀባለን ማለት ነው። እጅግ በጣም ቆንጆ ነው። እንደዚህ ድርቅ ለሚል ለአናታችንም ጥሩ ነው፣ ለፀጉራችንም ዘለላ በጣም ቆንጆ ነው። የሆነ ልስልስ ነው የሚያደርገው እንደ ህንዶቹ ፀጉር ማለት ነው። እና በጣም ቆንጆ ነው፣ አሪፍ ነው። አሰራሩን አይተን እንመለስና እንቀባለን ማለት ነው። ሰርተን አቀዝቅዘን እንቀባዋለን ማለት ነው። እና በጣም ቆንጆ ነው። እኔ በጣም የወደድኩት ለእናንተ ይስማማል ብዬ ተስፋ አደርጋለሁ። ሞክሩት፣ እዩት። እንደዚህ እየሞከራችሁ እየተንከባከባችሁ የፀጉር ያላደገም ብትሉ እኔ ነኝ ተጠያቂው ማለት ነው። ምክንያቱም ውጤታማ የሆነ ነገር ነው ማመጣላችሁ። አሪፍ የሆነ ነገር ራሴ ሞክሬው እየተጠቀምኩኝ ነው ማሳያችሁ። ስለዚህ እናንተም ሳትሰንፉ በጣም ደግሞ በቀላሉ የሚገኝ ነገር ስለሆነ ሳትሰንፉ ሞክሩት። ለፀጉራችንን ያው እናሳድገውለው ማለት ነው። ይሄው ሩዙን እንደዚህ አጥቤውለው ማለት ነው። ስለዚህ ውሃ ጨምርበትና እንትን አደርገውለው ማለት ነው። አፈለውለው በደንብ ብስል ሲል ውሃ ሳይጨርስ ውሃ በዛ ነው ማረግበት። የሆነ ክሬሚ ነገር ስለምንሰራ እንዳይደርቅ ማለት ነው። እንደዚህ ጥደውለው እሳት ላይ ማለት ነው። ከዛ ሩዛችን ከደረሰ በኋላ ከዛ በኋላ ነው እና ሩዛችን ያው በዚህ መልኩ ተጥዷል እና አሁን ሊፈላ ነው። ሩዛችን በዚህ መልኩ ደርሶልናል ማለት ነው። ስለዚህ አሁን መፍጫ ውስጥ ከተን እንፈጨዋለን ማለት ነው። እንደዚህ አሁን እንደዚህ ከትቼዋለሁ፣ ፍጭት ታረጋለሁ ማለት ነው ክሬም እስኪሆን ድረስ። ከዛ እናጠለዋለን። ከፈጨነው በኋላ እንደዚህ እናጠለዋለን ማለት ነው። በጨርቅ ነው የማጠላው። ምንም የሆነ ፍሬ ነገር እንዳይኖረው በቃ ስሙዝ የሆነ ክሬም በቃ ለፀጉራችን የምንገዛው ክሬም አይነት እንዲሆን እንደዚህ በጨርቅ አጠላውና ከዛ በኋላ ደግሞ የቀረውን አሳያችኋለሁ። ያው በዚህ መልኩ አጥልዬዋለሁ። አሁን ወደ ድስታችን እንመልሰዋለን ማለት ነው። አሁን ደግሞ የበቆሎ ዱቄታችንን ሳህናችን ውስጥ እንከታለን ማለት ነው። 2 ማንኪያ የሚሆን
እንደዚህ አድርገን ከዛም ትንሽ ውሃ እንጨምራለን። ከዛ እንቀላቅለዋለን ማለት ነው። እና በጣም እጅግ ቆንጆ ውህድ ነው። በጣም አሪፍ። ይህን ሞክሩ። እንደዚህ እየሞከራችሁ ፀጉር ያድግ ማለት የለም። እሺ በደንብ በስራ ከተጠቀማችሁት። ከዛን እዚህ ውስጥ እንጨምረዋለን ማለት ነው የሩዛችን ውህድ ውስጥ። ከዛን ለ1 ደቂቃ መልሰን እንጥደዋለን ማለት ነው እሳት ላይ እንደዚህ ጥደን በደንብ እናማስለዋለን እንዳይዝ። የበቆሎ ዱቄቱ ወዲያው ነው እንትን የሚያያዘው። ስለዚህ እንዳይዝብን በደንብ እንደዚህ እናማስለዋለን ለ1 ደቂቃ ያክል ሞቅ እስኪል ድረስ ማለት ነው። እንደዚህ በደንብ እናማስለዋለን። ከዛን ከአወጣን በኋላ ከቀዘቀዘልን በኋላ ደግሞ ቅባቱን እንጨምራለን ማለት ነው። ይኸው በዚህ መልኩ ውህዳችን ደርሶልናል ማለት ነው። አሁን እንተወለን እንዲቀዘቅዝ። ከቀዘቀዘ በኋላ ደግሞ እየተቀባው አሳያችኋለሁ ማለት ነው። ቅባቱንም ጨምረን ምናምን እየተቀባው አሳያችኋለሁ። ለአሁኑ በቃ ያው ውህዳችን በዚህ መልኩ ደርሶልናል ማለት ነው። በጣም ደስ የሚል የሆነ ኮንዲሽነር ነው የሚመስለው፣ ልስልስ ያለ እንዴት ደስ እንደሚል። ስለዚህ እንጨምርበታለን ውህዳችን ውስጥ ቅባት። እኔ ያው ለውህድ ብጠቀመው ያው የአምላ ቅባት ነው። እናንተ ያላችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። እንደዚህ ለውህድ ምናምን አምላ በጣም አሪፍ ነው። ብቻውን ከመጠቀም እንደዚህ ብትጠቀሙት ከውህድ ጋር ብትጠቀሙት የበለጠ ለውጥ ታገኛላችሁ ማለት ነው። እዩት፣ በደንብ እንቀላቅለዋለን ማለት ነው። ነቅጥት እያሉ በእውነት በጣም የሚለሰልሰው እናደርገውና ከዛም በክሪስታላችን ሸፍን እናደርገውና በቃ እንዴት አሪፍ እንደሆነ ማለት ነው። በጣም ቆንጆ ነው። ለፀጉራችን ድርቅ እንዳይል በጣም ምርጥዬ ነው። እዩት፣ በደንብ ተቀላቅሏል ቅባቱ ከውህዳችን ጋር። ስለዚህ አሁን መቀባት እንጀምራለን ማለት ነው። ፀጉር በጣም የተያያዘው እና እንደዚህ ዝም ብዬ ብታጠበው በጣም ነው የሚያስቸግረኝ። ስለዚህ ግዴታ ውህድ እየተቀባው መሆን አለበት። እየከፈልኩኝ ውህዳችንን ወደቀ እና በጣም ቆንጆ ውህድ ነው። በጣም ምርጥዬ ውህድ ነው። ስልስ ያለ ነው። ወላ ምን ኮንዲሽነር ቅባት፣ ጭቃ ቅባት ምናምን ነው የሚመስለው እና ፀጉራችሁን ምንም እንትን አይለም። ፀጉራችሁ ላይ ምንም የሚታይ ነገር የለውም ልስልስ ያለ ስለሆነ ስለዚህ ሞክሩተው። ይሄንን በደንብ ተጠቀሙት። በጣም ለውጥ የምታዩበት ስለሆነ የእውነት በቃ ገና ስትቀቡት ነው የለም በቃ ፀጉር ሄደ። አያችሁት እንዴት እንደሚለሰልስ በአንዴው እዩት። ስማ ቢቻል ሁሌ እንደ ቅባት ብቀባው ደስ ነው የሚለኝ። ያው ግን እኔ በሳምንት ነው ፀጉር የምታጠበው እና የእውነት በጣም ይለያል የዛሬው። የሆነ በእርግጥ በቃ ለየት ያለ ቆንጆ ለየት ያለ ስላችሁ ያው ለፀጉር የሚጠቀም ነው እንጂ ያው መቼም ኬት ለየት ያለ ይመጣል። ግን ለፀጉራችን አሪፍ እና ጠቃሚ የሆነ ነገር ነው የማቀርብላችሁ። እንደዚህ ደግሞ ክር እያደረኩኝ ለራሴ ማሳያችሁ። ስለዚህ እናንተ በስመ አብ ወይኔ አሰብኩት እኮ ታጠቢው እንዴት እንደሚያምር አሰብኩት። በመድኃኒዓለም አሁን ይሄ በቃ የህንድ ፀጉር ለመባል ምን ያንሰዋል? እንዲህ ልስልስ ያለ ያው በእርግጥ እኔ እኮ ስሰራው ምናምን ሁማን ሄር ነው የምባለው እና እንደዚህ እየተንከባከቡት ባልጎራ ነው የሚገርመኝ የሚሆን አይመስላችሁም? እንደዚህ በቃ ጊዜን ሰጥቼ እየተንከባከብኩ አሳድጌ የሆነት በእጃችሁ ስትላቁት ምናምን ነው በቃ። ይሄንንማ በቃ ነገ ምንድቀሙ ትላላችሁ። እዩት። ወደ ካሜራ ጠጋ ስል ደግሞ እንትን ይላል ያንጸባርቃል እንጂ ዋው
የእውነት ይህንን ሞክሮ የማያመሰግን ሰው የለም። የእውነቴን ነው። እዩት። ዋው በጣም ደስ የሚለው የማሳጅ አድርገዋለሁ፣ ግን አንዴ ለሁሉንም ልቀባው ብዬ ነው። እና እባካችሁ ይህንን ውህድ ሞክራችሁ ንገሩኝ። እኔ ተጠያቂ። የእውነት ፀጉራችሁ ልስልስ ብሎ በቃ የሆነ የተያዘው ምናምን ተፍታቶ አሪፍ ካልሆነ የእውነት አንቺ ሜሮን ምንድን ነው የምታወሪው ነው በሉኝ። እሺ። እና ቅባቱንስ ሞከራችሁት? 2 ቅባት ሰርቼላችሁ ነበረ። መጀመሪያ ጭቃ ቅባት ሰራውላችሁ፣ ከዛን ደግሞ ፈሳሽ ቅባት ሰራውላችሁ እና ሞከራችሁት? ስማ በጣም አሪፍ ነው። ያው እኔ የምጠቀመው ስለሆነ እናንተስ ሞከራችሁት ወይ? የተቀባችሁት ነው ወይ? ሰራችሁት ወይ? ይሄ አሁን እንዴት እንደተያያዘ ግን ስቀባው የለም በቃ ሄደ። የእውነት በጣም ነው የሚለሰልሰው። እንደዚህ አሪፍ የሆኑ ነገሮች ለፀጉራችን እጅግ ጠቃሚ የሆኑ ነገሮች ለማቀርብላችሁ የእውነት በቃ አሁን ጠር ወር አይደለን? አሁን ጠር ነን። ይሄ ዓመት ስንት ወር ቀረው ሊያልቅ? 7። በቃ ይሄን 7 ወር እንትን እንላለን ማለት ነው። ፀጉራችንን በደንብ እንንከባከበውና ከዛን ለውጡን ያው እናያለን ማለት ነው። ለውጥ ከሌለው ከዛም እናቆማለን። የእውነቴን ነው። እንደውም እንትን አለኝ እኮ ሜትር ለምን አለካው? ቆይ ታጠቢው ይሻላል። የእውነት ታጠቢው ለክቼው በዚህ 7 ወር ውስጥ ምን ያክል እንደሚያድግ ላሳያችሁ እውነት ፈልጋለሁ። እንዴት ደስ እንደሚል በጣም ነው ደስ የሚለው። ማለት እኔ እጅ ስለሚያስታውቀኝ ነው እንደዚህ በጣም ክብድ ያደረኩት የምር እንጂ ሌላ አይደለም። እጄ ላይ በቃ የለም በቃ ፀጉሩ ሄዷል። የት ሄደ እንዳትሉ ወይሚነት ብቻ በጣም ደስ የሚለው። አደራ እንደው ከለቀኩላችሁ ውህድ ሁሉ እንደው እየተጠቅማችሁ ትነግሩኛላችሁ። እኔ ምንም የምደብቃችሁ ነገር የለም። ለእኔ ጠቀመኝን በደንብ ነው ማሳያችሁና አደራ ይህንን ውህድ በደንብ ሞክሩት። በቃ ይሁን እጃችሁ ላይ ነው የምታውቁት ደስ እንደሚል ማለት ነው። እና በኢየሱስ በጣም ምርጥዬ ነው። ከቪዲዮ ካረዘመብኝ ታጥቤው ሁላ ባሳያችሁ ደስ ነው የሚለኝ። ኬቶ በጣም አሪፍ ነው የሚሆነው ታጥቤው። ዋ የእውነት በእናታችሁ ሞክሩት። በቃ የሆነ አሪፍ ነገር ስለሆነ ሞክሩት። እንደዚህ ማሳጅ ደግሞ ማድረግ አለብን። እዩት። ቁመቱ ብቻ ሳይሆን ፀጉር ያው ጤናማ መሆን አለበት። ቁመት ብቻ ምንም አያደርግም እና ጤናማ መሆን አለበት። ቆይ ለምንድን ነው እንትኑ እስኪ አሁን ይሻላል መሰለኝ። ጠጋ ስል የሆነ ያንጸባርቃል። በቃ አያችሁት? ምንም ሳታበጥሩት ስትታደርጋችሁ ከሾርባ ቀጥታ መቀባት የእውነት ወይኔ እና በቃ በጣም ነው የለሰለሰው። ሩዝ ደግሞ ትንሽ ስለሚያደርቅ በባህሪው እንደዚህ ተጠቀሙት። ግን አሁን እንኳን ሊደርቅ የለም በቃ አልኳችሁ እኮ በቃ የህንድ ፀጉር ነው ይመስለው ብያቸዋለሁ እኮ ፀጉራችንን ይህን ከተቀባል ያው ሙሉን ተቀባሁት። በጣም ምርጥዬ ቆንጆ ውህድ አንደኛ። እውነት ለዚህ ስንት ላይክ ያው እኔ እኮ ላይክ አርጉ ሰብስክራይብ አርጉ አላልኩም። ምክንያቱም ሰው ወዶ ቢያደርግ ደስ ይለኛል ከምጠይቅ። እኔም ቪዲዮ ሳይ የወደድኩትን ነው ማድረግ ደስ የሚለኝ። ስለዚህ ሰው ማስቸገር ወይ ደግሞ ያው ሰው በእርግጥ ክፋት የለበትም ያደርጋል፣ ሰብስክራይብ ያደርጋል፣ ላይክ ያደርጋል። ግን ይህ ቪዲዮ ይጠቅመኛል ነገ ይች ልጅ ባያት ብሎ ካሰበ ያደርጋል ማለት ነው። እንደዛ ነው ማሰቡ
ግን ሰው ልጅ ለምን ሰብስክራይብ አድርጉ ላይክ አድርጉ ምናምን ካላልሽ እኮ አያደርጉም። ኧረ እኔ ስላልኩ አይደለም። ስለዚህ አድርጉ አድርጉ። ግን ይሄን ሞክራችሁት ኮሜንታችሁን እጠብቃለሁ ማለት ነው። በጣም ነው የሚያምረው። በጣም በዚህ መልኩ ያው በደንብ ማሳጅ አድርጌዋለሁ። አሁን ችፍና አድርጌ ለ2 ሰዓት ቆይቼ በቃ ከዛ በኋላ ታጠበዋለሁ ማለት ነው። እናንተም እንግዲህ ሰርታችሁ እንደዚህ ሞከራችሁት በቃ እንደኔ በቃ ዋው እንደምትሉ ተስፋ አደርጋለሁ። የእውነት በቃ በጣም ደስ የሚለው እና እንደዚህ ፀጉራችንን እንከባከብ እና በቃ ቤተሰብ ሁኑ። ተው ቤተሰብ ሁኑ። ፀጉራችሁን እንደዚህ ታሳድጋላችሁ ማለት ነው። እና ከቻልኩኝ ቪዲዮ ከረዘመ አሳያችኋለሁ ታጥቤው። እና ውዶቼ ሰላማችሁ ብዝት ይበልልኝ። አመሰግናለሁ።